ሰላም ጤና ይስጥልን እንደምን ቆያችሁ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች። ዛሬ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በዩኔስኮ ጀግና መንፈሳዊ አባት ተብሎ ታሪካቸው በደማቅ ቀለም የተጻፈውን የብፁዕ አቡነ ጴጥሮስ ታሪክ እንመለከታለን። ጧት ገና ሲወለዱ እናትና አባቱ መገርሳ ብሎ የሰየሙት፣ ቀን ላይ ደግሞ በላይ ሀብተ ሥላሴ የሚል ስም ያገኘ ጀግና መንፈሳዊ አባት ብፁዕ አቡነ ጴጥሮስ በ1875 ዓ.ም ከአባታቸው በዳሳ ጉዳና ከእናታቸው ጃሌ መሶ ፊቼ ሰላሌ ተወለዱ። ማኅፀነ ለምለሟ ሰላሌ አቡነ ጴጥሮስን ጨምሮ በርካታ ጀግኖችን አፍርታለች። ከነዚህ መካከልም ብርጌደር ጀነራል ታደሰ ብሩ፣ አገሪቱ ሁሉ፣ አብቹ በየና፣ ሻለቃ አትሌት አበበ ብቅላ በዳዳ ድልጋሳ ግንባር ቀደም ተጠቃሾች ናቸው። አብቹ በየና የአገሩን ሉዓላዊነት ለማስከበር በለጋ ዕድሜው ዘምተው በማይጨውና በተንቤን በረሃ ውስጥ ፋሺስት ጣሊያንን ያርበደበደው ጀግና ነው። የቼክ ሪፐብሊክ ተወላጅ ከኢትዮጵያውያን ጎን ሆኖ ጣሊያንን የታገለው ኢንጂነር አዶልፍ ፓርላሳክ አበሽሲካ ኦዴሳ በሚለው መጽሐፉ ተጫኔ ጆብሬ የአበሻ ጀብዱ ብለው የተረጎመ ውስጥ የልጁ ጦር ፍጻሜ በሚለው ርዕስ ስር የወረጃ አርሶ ደቦል አንበሳ ጀግናውና ታላቁ የጦር መሪውን ተሰናበትኩ በማለት የአብቹን ጀግንነት መስክሯል። ሰላሌ የሰው ጀግና ብቻ ሳይሆን በአድዋና በማይጨው ዘመቻዎች በመሳተፍ አኩሪ ገደል የፈጸሙ ጀግኖች የጋለቧቸው የባለ ታሪክ ፈረሶችን ምድር ነች። ወደ አቡነ ጴጥሮስ ስንመለስ በልጅነታቸው ወደ ደብረ ሊባኖስ ገዳም ገብቶ የሃይማኖት ትምህርቱን በሚያስደንቅ ሁኔታ በአጭር ጊዜ ያጠናቀቁ። ከዛም መንፈሳዊ ትምህርቱን ለማጥናት ወደ ሰሜን ኢትዮጵያ ጎንደር እንዲሁም ጎጃምና ወሎ ሄዷል። በ1900 ዓ.ም እዛው ወሎ አማራ ሳይንት በተባለው ቦታ ወደሚገኘው ምስካበ ቅዱሳን ገዳም በመሄድ ወንበር ዘረጉ። በዛው ቦታ ለ9 ዓመታት ያህል ቅኔና መጻሕፍትን አስተማሩ። በዚህ አይነት በመማርና ማስተማር ራሳቸውን በእግዚአብሔር ቃል በሚገባ ከጎሰሙ በኋላ በ1909 ዓ.ም ወደ ደብረ ሊባኖስ ገዳም በመሄድ ሥርዓተ ምንኩስናን ፈጸሙ። ብዙም ሳይቆዩ ማዕረገ ቅስናን ተቀብሎ ከወንበሩ አገልግሎት ጋራ የቤተ መቅደሱን ተልእኮም ደርቦ ያዙ። በ1910 ዓ.ም መምህር ኃይለ ማርያም ተብሎ በወላይታ ሶዶ በሚገኘው ደብረ መንክራት ምሁር ኢየሱስ ገዳም ተሾሙ። በ1916 ዓ.ም እንደገና በባቱ ደብረ ምህረት ቅዱስ ገብርኤል ገዳም በመምህርነት ተሾሙ። ከ3 ዓመት በኋላ ማለትም 1919 ዓ.ም ወደ አዲስ አበባ በመምጣት የመንበረ መንግስት ቅዱስ ማርቆስ መምህርና በቤተ መንግስት የአፄ ኃይለ ሥላሴ ንስሐ አባት ሆኑ። የግብጽ ቤተክርስቲያን ከ1600 ዓመታት በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውቀት መንፈሳዊ ከርሷ ተወልደው በእቅፏ ውስጥ ባደጉ ኢትዮጵያውያን ጳጳሳት እንድትመራ ፍቃዷን ስትገልጽ ከተመረጡት አባቶች አንዱ በመሆን ግንቦት 18 ቀን 1921 ዓ.ም በእስክንድርያው መንበረ ማርቆስ ቤተክርስቲያን ማዕረግ ጵጵስናን ተቀበሉ። በ1928 ዓ.ም ጣሊያን ኢትዮጵያን በወረረች ጊዜም የሰላሌ ታጋዮች ጠላትን እንዲቃወሙ በመቀስቀስ ትልቅ ሚና የተጫወቱ አባት ናቸው። አፄ ኃይለ ሥላሴን ጨምሮ ከፍተኛ የመንግስት ሹማምንቶች እንዲሁም የዛን ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የነበሩ ግብፃዊ አቡነ ቄርሎስ ኢትዮጵያን ለቆ ሲሸሹ አቡነ መገርሳ በዳሳ ፋሺስት ጣሊያን ጦር ጋራ በመፋለም ላይ የነበረውን የኢትዮጵያውያን አርበኞች ለማበረታታት ወደ ማይጨው ሄዱ። በጸሎት እየተጉ ወደ ነበሩበት አባቶችና አርበኞች በመሄድ ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን በመስበክ ሁሉም እንዲጋደሉ ማሳሰብና ማትጋት ጀመሩ። ኋላም የገዳሙ መነኩሳት የሰላሌ አርበኞች ይባሉ የነበሩት ወደ አዲስ አበባ በመምጣት ተሳታፊ ሆኑ። አገር የወረረው የፋሺስት ጣሊያን ጦር በእጅግ በመቃወም በየቦታው እየተዘዋወሩ አገሬን ብሎ በከፍተኛ አመጽ የተነሳውን አርበኛ ሲያበረታቱና ሲያጽናኑ ቆይተው በጥቆማ በፋሺስት ወታደሮች ተያዙ።
ከዛም ወደ ከፍተኛ የጣሊያን ሹማምንቶች ፊት በግዳጅ ተወስደው የፋሽስትን ጦር እንዲባርኩ በተጠየቁ ጊዜ ድምፃቸውን ከፍ አድርገው አንተ አገሬን ልታጠፋ፣ ሃይማኖቴን ልትቀይር፣ ወገኔን ልትዘርፍና ልትገድል የመጣው ግፈኛ ጠላት እንዴት ሕሊናዬ ፈቅዶልኝ እባርካለሁ? ያንተን ግፍና በደል ደግፌስ እንዴት አድርጌ በፈጣሪ ፊት እቆማለሁ? ብለው የፋሽስቱን ወረራ በገሃድ አወገዙ። የፋሽስት ወታደሮች ጨምሮም የኢትዮጵያ ሕዝብ ለጣሊያኖች እንዲታዘዙ ጠየቁት። አቡነ ጴጥሮስም ሕዝቡን ሰብስቡልኝ ብለው ሕዝቡ ከተሰበሰበ በኋላ የእኛን ሕዝብ ይቅርና ለእነዚህ ጨቋኝ አረመኔዎች እቺ ምድር እንዳትገዛ ገዝቻለሁ አሉ። በኋላ ወደ ግራዚያን ቀርቦ በጣሊያን ዳኞች የሞት ፍርድ ተፈረደበት። በዚህ ጊዜም በእኔ ላይ የፈለጋችሁትን አድርጉ፣ ተከታዮቼን ግን አትንኩ የሚለውን ቃል ለገዳዮቻቸው ፋሽስቶች ያስተላለፉት ስለ ሀገር ነጻነት፣ ስለ ቤተ ክርስቲያን ክብር፣ ስለ ኢትዮጵያ ሕዝብ አንድነት ሲሉ በሰማዕትነት ያረፉት ታላቅ አባት ብፁዕ አቡነ ጴጥሮስ ብቻ ናቸው። ሐምሌ 22 ቀን 1928 አዲስ አበባ ፒያሳ አካባቢ 8 ወታደሮች በስተጀርባቸው 20 እርምጃ ርቀው ተንበርክኮ በተጠንቀቅ ቆሙ። ወዲያው አዛዡ ተኩስ በማለት ትዕዛዝ ሲሰጥ 8ቱም ተኩሶ መተዋቸው። ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውንና ለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዛም ሌላ ወታደር በ3 የሽጉጥ ጥይት ራስ ቅላቸውን መትተው ገደላቸው። ጣሊያኖችም አስክሬናቸውን በምስጢር ከአዲስ አበባ አውጥተው ሰው የማያይ ቦታ ቀበሩ። በ1938 አዲስ አበባ ፒያሳ አካባቢ የተሰዉት ቦታ ሰማዕትነታቸውን በተቀበሉበት ቦታ ላይ ሐውልት ቆመላቸው። አቡነ መገርሳ በዳሳ በኢትዮጵያ ሉዓላዊነት ውስጥ ከፍተኛ ትግል በማድረግም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥና በዩኔስኮ ጀግና መንፈሳዊ አባት ተብለው ታሪካቸው በደማቅ ቀለም ተጽፏል። እኚህ ጀግና መንፈሳዊ አባት አቡነ ጴጥሮስ ለአገራቸው ለእምነታቸውና ለማንነታቸው ክብር ሲሉ የከፈሉት መስዋዕትነት ደጋግሞ ማውሳቱ ትላንት የት ነበርን ዛሬስ ምን ላይ ደረስን ብለን በአስተዋይነት እንድናስብ ይረዳናል። ለዛሬ ያዘጋጀነው በዚሁ አጠናቀቅ። ፕሮግራማችን ከወደዳችሁ የዩቲዩብ ቻናላችን ሰብስክራይብ እና ሼር በማድረግ አጋርነታችሁን አሳዩን። በሌላ ፕሮግራም እስከምንገናኝ ቸር ያቆየን።